ጤና ይስጥልን ክብራት ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አንዳንድ አካባቢዎች የሚታየው የልማት የሰላምና የመልካም አስተዳደር ችግሮች ትኩረት ተሰጥቶባቸው መፈታት አለባቸው ተባለ። ይህ የተባለው የክልሉ ምክር ቤት 6ኛ ዙር 3ኛ ዓመት 5ኛ መደበኛ ጉባኤውን በተርጫ ከተማ ባካሄደበት ወቅት ነው። በክልል ምክር ቤት አባላት የተነሱ ጥያቄዎች መንግስት ትኩረት ሰጥቶ እንደሚመልስ የሚመለከታቸው የክልሉ አመራሮች ተናግረዋል። ለዝርዝሩ አዳሙ ሸቱ ከቀናት በፊት የክልሉን ምክር ቤት 6ኛ ዙር 3ኛ ዓመት 5ኛ መደበኛ ጉባኤ አጀማመር የተመለከተ ዘገባ ቴሌቪዥን ጣቢያችን መዘገቡ ይታወሳል። በዚህ ወቅት ለምክር ቤቱ ከቀረቡት አጀንዳዎች መካከል አንዱና ዋነኛው የክልል አስፈጻሚ ተቋማት የመጀመሪያው 6 ወራት እቅድ አፈጻጸም ሪፖርት ቀርቦ መወያየትና ማጽደቅ እንደሆነም በዘገባችን ያነሳን ሲሆን በዚህ መነሻ የክልሉ ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የአፈጻጸም ሪፖርት በዝርዝር አቅርቧል። የቀረበውን ሪፖርት መነሻ አድርጎ ከክልሉ ምክር ቤት አባላት የተለያዩ ጥያቄና አስተያየቶችም ቀርበዋል። በምክትል ርዕሰ መስተዳድሩ ከቀረቡት ሪፖርቶች መካከል በተለያዩ ተቋማት ከተያዘው እቅድ አንጻር ተጠናክሮ መቀጠል ያለባቸው በርካታ ጠንካራ አፈጻጸሞች መኖራቸው በምክር ቤቱ አባላት የተነሳ ሲሆን በዋናነት ከተነሱት ጥያቄዎችና ሀሳቦች የመሰረተ ልማት፣ መልካም አስተዳደር፣ የሰላም፣ የማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ይገኙበታል። ከዚህ በተለየ መልኩ ከተለያዩ የክልሉ አካባቢዎች በአባላት በአንክሮ ከተነሱት ጉዳዮች መካከል በግብርናው መስክ በምግብ ራስን የመቻልና ምርትና ምርታማነትን የማረጋገጥ ከጤና አንጻር ወባና ኤችአይቪን ጨምሮ በሰው ልጆች ጤንነት ላይ ከፍተኛ ጉዳት የሚያስከትሉትን ተላላፊ በሽታዎች በተገቢው የመከላከል ጉድለት፣ ከመሰረተ ልማት ተደራሽነትና ጥራት ጋር በተያያዘ ምላሽ ያልተገኘለት የድሪ ማሻ መንገድ ግንባታን ጨምሮ አንዳንድ ዞኖችና ወረዳዎች ላይ ተጀምሮ ያልተጠናቀቁና በእንጥልጥል የቀሩ የመንገድና የድልድይ ፕሮጀክቶች መኖራቸው፣ በአንዳንድ ዞኖች በተለይም በቦንጋና ሚዛን ከተሞች ላይ ለረጅም ጊዜ የመልካም አስተዳደር ጥያቄ ሆኖ የቆየው የውሃ ግንባታ ፕሮጀክት መዘግየት፣ ከአጠቃላይ ትምህርት ጥራትና ከተማሪ ውጤት ጋር የተያያዙ ጉዳዮች፣ በምዕራብ ኦሞ ዞን የተወሰኑ አርብቶ አደር ወረዳዎች ላይ የሚታይ የሰላምና ጸጥታ ችግር ዘላቂ መፍትሄ ያለማግኘት፣ በአጠቃላይ የተፈለገውን ለውጥ ለማሳለጥ የበጀት ችግር መኖሩ፣ አልፎ አልፎ የሚስተዋል የስነ ምግባርና ብልሹ አሰራር ላይ የሰላ ትግል ያለማድረግና ሌሎች ጉዳዮች ይገኙበታል ተብሏል። ከላይ በምክር ቤቱ አባላት በዝርዝር ለተነሱት ጥያቄዎችና አስተያየቶች በቢሮ ኃላፊዎች ምላሽና ማብራሪያ የተሰጠባቸው ሲሆን በዚህም እንደ ክልል በጥንካሬ የተመዘገቡ ውጤቶችን አጠናክሮ በመቀጠል ከዚሁ በተቃራኒ ደግሞ በእያንዳንዱ ተቋም በጉድለት የተነሱትን ጉዳዮች በቀጣይ ለቅሞ በማስተካከል የክልሉን ሕዝብ ተጠቃሚ ለማድረግ አቋም እንደተያዘም አመራሩ ማብራሪያ ሰጥተዋል። አመራሩ አክለውም ፈጣንና ቀጣይነት ያለውን ለውጥ ለማምጣትና መላውን ሕዝብ ተጠቃሚ ለማድረግ የአንድ ወገን ትግል ብቻ የማያዛልቅ መሆኑን ጠቅሰው ለዚህም መላው ሕዝብ ከመንግስት ጎን በመሆን የተለመደውን ትብብር ማድረግ እንዳለባቸውም ጠይቋል። በማስከተል ከአባላት ለተነሱት ጥያቄዎች የክልሉ ምክትል ርዕሰ መስተዳድር ማጠቃለያ ሀሳብ የሰጡ ሲሆን በሁሉም መስክ አበረታች ውጤት የመመዝገቡን ያህል በርካታ ችግሮች መኖራቸውን የጠቀሱት ምክትል ርዕሰ መስተዳድሩ እነዚህን ችግሮች በቀሪ ጊዜያት መንግስታቸው ትኩረት ሰጥቶ እንደሚሰራና ህዝብን ተጠቃሚ እንደሚያደርግ ማብራሪያ ሰጥተዋል። ለዚህም መላው የክልሉ ህዝብ ከመንግስት ጎን መቆም እንዳለበትም አሳስቧል። በመጨረሻም የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ በእያንዳንዱ ዘርፍ በተለይም በማህበራዊ ኢኮኖሚያዊና በመልካም አስተዳደር ትኩረት ተሰጥቶባቸው መሰራት ያለባቸውን ጉዳዮች እና የህዝብ ጥያቄዎች በማንሳት ቀጣይ አቅጣጫ አስቀምጠዋል። በቦንጋ መሃል ከተማ ላይ የተገነባው ቅድመ ዓለም የተባለው ባለ 3 ወለል ህንጻ ተመረቀ። ይህ ሆቴል ከፍተኛ የመንግስት ባለስልጣናት፣ ባለሀብቶች፣ አካባቢ ነዋሪዎችና ሌሎች እንግዶች በተገኙበት በታላቅ ድምቀት ተመርቋል። በላቸው በላይ ያዘጋጀውን ምረት ማሙ ታቀርባለች። ሆቴሉን መርቀው የከፈቱት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸውም ቦንጋ እድሜ ጠገብ ከተማ መሆኗን ተናግረው ከቅርብ ጊዜ ወዲህ በርካታ የአካባቢ ባለሀብቶች በከተማው ደረጃውን የጠበቁ ሆቴሎችን በመገንባት ላይ እንዳሉም ገልጸዋል። ቦንጋና እድሜዋ የሚመጣጠኑ አይደሉም። ነገር ግን አሁን ከቅርብ ጊዜያቶች ወዲህ በርካታ ወጣቶች እኛ ግዘናቸው ሳይሆን መንግስት በተለየ መልኩ ደግፏቸው ሳይሆን በራስ ተነሳሽነት ባላቸው ቀና አመለካከት በመነሳት ታሪካችንን ኑሯችንን ሊቀይሩ የሚችሉ ፕሮጀክቶችን በራስ ውጥን ተነስተው ያከናወኑ ናቸው።
ምክትል ርዕሰ መስተዳድር አክሎም ሌሎች ባለሀብቶችም ከዚህ ተግባር በመማር መስራትና መለወጥ እንዳለባቸውም ገልጸው መዋለ ንዋያቸውን በማፍሰስ ሆቴሉን ለገነቡ ባለሀብቶች ምስጋናቸውን አቅርበዋል። የወጣት ክንፈንና ቤተሰቦቹን አርአያ ተከትላችሁ ሌሎች ወጣቶች የጀመራችሁ በእንደዚህ አይነት መልኩ ጨርሳችሁ ስትገኙ ለራሳችሁ ብቻ ሳይሆን ለሕዝባችሁ ኩራት ስለሆናችሁ ከወጣት ክንፈ ብዙ መማር እንዳለብንም ጭምር በዚህ አጋጣሚ መልእክት ማስተላለፍ እወዳለሁ። ማስረሻ በንግግራቸው የሆቴሉ ባለቤቶች ድጋፍ ሳይደረግላቸው በራሳቸው አቅም የሰሩት ስራ መሆኑን በመናገር በቀጣይ ድጋፍና ክትትል ማድረግ ባህላችን ሊሆን ይገባልን ብሏል። አቶ ማስረሻ ወጣቶቹ ቀጣይ ሌላ የተሻለ አቅም ኖራቸውና የበለጠ ስራ መስራት እንዲችሉም የገበያ ትስስር መፍጠር ከሁሉ ባለድርሻ አካላት ይጠበቃልም ሲሉም ተናግረዋል። አስፈላጊውን ሁሉ ድጋፍ ለክንፈን ብቻ ሳይሆን ለሌሎችም ባለሀብቶቻችን በክልሉ ስም እንደዞኑ ተወላጅ ማድረግ የሚገባን ነገር እንምናደርግ መሆናችንን በዚህ አጋጣሚ ማስገንዘብ እወዳለሁ። ከዚህም ባለፈ አንድ ስራ ሲሰራ ብዙ ቀዳዳዎች ብዙ ጉዳቶች ይኖራሉና የተጀመረውና ዛሬ ስራ የሚጀምረው ሆቴል የተለያየ አገልግሎት የሚሰጥ ህንፃ ገበያ በማፈላለግም የተለያዩ ፕሮግራሞችን በማመቻቸትም ተጨማሪ ግብአት ወይም ገቢ ሊሆን የሚችል የኢንቨስትመንት ምንጮችንም በማበረታታትም ጭምር ከወጣቱ ጎን የምንቆም መሆናችንን በዚህ አጋጣሚ መግለጽ እወዳለሁ። አቶ ማስረሻ በመጨረሻም መረዳዳትና መከባበር ባህላችንን በማድረግ ከተሞቻችንን ማሳደግ አለብን ብሏል። ማበረታታት ሲያጠፉ ትንሽ መገሰጽ እንዲጠፉ ማድረግ ሳይሆን ከችግራቸው ነቅቶ እንዲነሱ የሚያደርግ ድጋፍ እያደረግን በተቻለ መጠን አቅም በፈቀደ ሄድ ብለንም ተጨማሪ ምንጭ ተጨማሪ ሀብት የሚያገኙበትን መንገድ በየፊናችን መወጠን ማፈላለግና መተግበር እንዳለብን መናገር እፈልጋለሁ። በምረቃ ፕሮግራም ላይ ተገኝተው ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም ባደረጉት ንግግርም የዛሬ ቀን ለቦንጋ ከተማ ልዩ በመሆኑም ደስታ እንደተሰማቸውም ገልጸዋል። የቦንጋ ከተማ እድሜ ጠገብ ብትሆንም እድገቷ ግን ገና ብዙ ስራ የሚጠይቅ መሆኑን የጠቀሱት አቶ እንዳሻም ቦንጋ ከተማን ለማሳደግ እንደ ክንፈ አይነቱ ባለሀብቶችም ያስፈልጓታልን ብሏል። ማን ረጅም እድሜ ያላት የቆየች ነች። የታሪኳን ያህል ብዙ አላደገችም። ብዙ የአገልግሎት መስጫ ተቋማት ስለሌሉ ከዚህ በኋላ ተረባርበን ከሌሎች አቻ እድሜ ካላቸው ከተሞች ጋር እኩል መሆን የምትችልበት ሁኔታ እንድመቻች ወይም እንድሟላ ጥረት እያደረግን ያለንበት ወቅት ላይ ነው የምንገኘው። በዚህ ደግሞ ባለሀብቶቻችን ይህንኑ ጉድለቶቻችንን ለማረም እያደረጉ ያሉት ጥረት እጅግ በጣም የሚያበረታታ ነው። አሁን ደግሞ ዛሬ አቶ ክንፌና ቤተሰቦቻቸው ገና ወጣቶች ናቸው። በዚህ እድሜያቸው የምናገኘውን ያክል እዛም ዝም ብለን ሰርተን ያገኘነው ከተማችን ለምታ ማየት የሚችልበት ሁኔታ መኖር መቻል አለበት በሚል ባረጉት ጥረት ነው። ያው ስላላቸው አይደለም ለከተማቸው ለአካባቢያቸው ካላቸው ቅንነት ካላቸው ተቆርቋሪነት እንደሆነ ነው የሚገነዘበውና ዋና አስተዳዳሪ በንግግራቸውም በቦንጋ ከተማ መሀል እምብርት ላይ ይህንን የመሰለ ህንጻ በአጭር ጊዜ ውስጥ ተገንብቶ ስራ በመጀመሩ እንኳን ደስ ያላችሁም ብለዋል። የእንደነዚህ አይነት ሆቴሎች መበራከት የስራ ዕድል ለመፍጠር ሚናቸው የጎላ መሆኑን የተናገሩት አቶ እንዳሻው ይህ ሆቴል በከተማዋ ያለውን የማረፊያ ቁጥር ከፍ ያደርጋልን ብለዋል። መሀል ከተማ ላይ እምብርት የሆነች የቦንጋ ምንላት ቦታ ላይ ይህን የሚመስል የሚያምር ህንጻ ገንብተው በአጭር ጊዜ ነው ተጀምሮ የቆመ ሳይሆን የተጓተተ ሳይሆን በአጭር ጊዜ ደርሶ ተመርቆ በማየታችን እጅግ በጣም ደስ ብሎናል። እናንተም እንኳን ደስ ያላችሁ በድጋሚ። ስለዚህ በዚህ መልኩ የምንቀጥል ከሆነ ከተማዋን ብዙ መለወጥ የምንችልበት ብዙ ተጨማሪ ንግድ ሊፈጠር የሚችልበት የገንዘብ ዝውውር ሊደረግ የሚችልበት ሁኔታ እንዲኖር ምቹ ሁኔታን ይፈጥራል። ያው ዛሬ ይህን ሲሰሩ እነሱ ከዚህ ብዙ ሊያገኙ የሚችሉበት ሁኔታ ይኖራል። ነገር ግን ለብዙዎች የስራ ዕድል እንደፈጠረ ማየት የምንችልበት ሁኔታ ይኖራል ማለት ነው። በጣም በርካታ ሰው መነገድ ይፈልጋል፣ መስራት ይፈልጋል። ባለሀብት ሰራ ደግሞ እዛ ተቀጥሮም የተወሰነ ገንዘብ የሚያገኝ ሰው እንደዚህ ለዕለት ጉርሱ የሚሆነውን ነገር እንዲያበጅ ትልቅ አገልግሎት የሚሰጥበት ሁኔታ ነው የምናየው ማለት ነው። በተጨማሪም ደግሞ አንዱ ትልቁ ችግራችን ያው የምግብ ቤትና የመኝታ አገልግሎት ነው። እንግዶች ሲመጡ ብዙ ጊዜ የምንሸማቀቅበት ሁኔታ ነው ያለው። ቢያንስ ዛሬ እዚህ በተፈጠረው አልጋ ያን ያህል ሰው ማስተናገድ የሚችልበትን አቅም አግኝተናል ማለት ነው። ስለዚህ እጅግ በጣም ደስ የሚል ነው። ያው ሌሎችም እንደዚሁ በቦንጋ ከተማ ላይ የተጀመሩ በርካታ ህንፃዎች አሉ። ከግራም ከቀኝም የተጀማመሩት ደግሞ እንደዚሁ አልቆ ማስመረቅ የሚችልበት ሁኔታ እንዲኖር በዚህ አጋጣሚ ጥሪዬን ማስተላለፍ
ማስተላለፍ ፈልጋለሁ። ሌሎችም እንደዚሁ ለከተማው ልማት ሲባል ለበርካታ ባለሀብቶች ቦታዎችን ሰጠናል። ታጥረው የተቀመጡ አሉ። ሳይታጥሩ ወደ አገልግሎት ገብተው ወደ ስራ ገብተው ቦንጋን ከተማ እንደዚሁ አልምተው ያሉ ጉለቶችን ማሳየት የሚችሉበት ሁኔታ እንዲኖር በዚህ አጋጣሚ መልእክት ማስተላለፍ እየፈለኩ በድጋሚ ያው ህንጻው ተሰርቶ አልቆ ለዚህ በመግባቱ እጅግ በጣም ደስ ብሎናል። ሌሎች ባለሀብቶችን በሆቴሉ ዘርፍ በመሰማራት ቦንጋን ለማሳደግ ሚናቸውን እንዲወጡ የጠየቁት ዋና አስተዳዳሪው ህንጻው ተሰርቶ እንዲጠናቀቅ ላደረጉ አካላት ምስጋናቸውን አቅርበዋል። የሆቴሉ ባለቤት አቶ ክንፈም ለቅድመ ዓለም ሆቴል የመኝታ ክፍሎች ብዙ ሰዎችን ማስተናገድ የሚችል ባህላዊና ዘመናዊ ሬስቶራንቶችና ቪአይፒ ባር እንዲሁም ለባንክና ለሌሎች አገልግሎቶች የሚውሉ ሁለገብ ክፍሎች የያዘ ህንጻ መሆኑንም ገልጸዋል። ሆቴሉ ለብዙ ሰራተኞች የስራ እድል መፍጠሩን የተናገሩት አቶ ክንፈም ከዚህ በተጨማሪም ለቦንጋ ከተማ ሆቴል ኢንዱስትሪም ትልቅ አስተዋጽኦ እንደሚያበረክትም ተናግረዋል። የምረቃ ስነ ስርዓት ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድርና ክቡር አቶ ማስረሻ በላቸውን ጨምሮ የክልልና የዞን እንዲሁም ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። የሆቴል ባለቤቶች ለሆቴል ግንባታ ያነሳሳቸውን ምክንያት በመግለጽ የግንባታው ስራ እንዲሳካ ድጋፍ ላደረጉ አካላት ምስጋናቸውን አቅርበዋል። ያነጋገራቸው ባልደረባችን በላቸው በላይ ነው፣ እንደሚከተለው ይቀርባል። እኔ ለቦንጋ ከተማ ብችል አይደለም ይሄን ቀርቶ ከዚህም የበለጠ ስራ ሰርቼ ህዝቤንም ሆነ ሀገሬን ባስደስት በጣም ደስ ይለኝ ነበር። አሁን እኛ ባለችን አቅም ብዙም አቅም ኑሮን አይደለም እግዚአብሔር ይመስገን ስንነሳ ያውኛ ከዜሮ ነው የተነሳ ነው። እግዚአብሔር ፈቅዶ ስንሰራ ቆየን። እችን መሬት ገዛን። መሬቷን ገዛን። ገብሬቷን እንደገዛን በ6 ወር ውስጥ በአመት ውስጥ ወደ ስራ ገባን እና የመስራት በሰዓቱኛ የመስራት አቅሙ ኑሮን ሳይሆን የሀገር ፍቅር ስላለን የሀገር ፍቅሩ በቃ እንዴት ብዬ ልንገር ቦንጋን እኔ ይሄ ነው ማለት አልችልም። መጀመሪያ ላይ ለዚህ ላደረሰኝ አምላኬን አመሰግናለሁ። በመቀጠል ያው ሀገሬን ስለምወድ እንደ አቅማችን በሚወስነው ነገር እቺን ያው ትሆናለች ምንለውን ነገር እዚህ ላይ አስቀምጠናል። ደግሞ ይበልጥ ያው እግዚአብሔርም ታክሎበት ይሄ ነው። እኔ አሁን ተሽከርካሪ ቢገዛ ምን ያደርግልኛል? ምንም ለአንድና ለሁለት ሰው ወር ደግሞ ምናምን ነገር ስራ እድል ብትፈጥር ነው። እዚህ ጋር አንተ ሱቆች ከፍቶ አሁን እንዳያቸው ሰርቶ የሚኖሩ ሰዎች አሉ። ነግደው እዛ ላይ የሚተዳደረው አሉ። ከነሱ ጀርባ ምን ያህል ሰው አለ? ከዛ ባሻገር ደግሞ አሁን እንዳየው ሆቴል ላይ ቢያንስ ከሙሉ ሆቴሉ ላይ አሁን ለጊዜው ወደ 8 ሰው እንደዚህ ቀጥረናል። ቀጣይ የሚቀጠር እንዳለ ሆኖ አሁን ወደ 8 ሰው እንደዚህ ቀጥረናል። 8 ሰው ቢያንስ የስራ እድል ፈጥረናል። ቀጣይ ላይ አሁን ያው አዲስ ቤት እንደመሆኑ መጣን አሁን የምንቀጥራቸው ሰዎችም አሉ እና ምን ልፈልጌ ነው ወገንንም ጠቅመ አካባቢን ገጽታ ቀይረ ይሄን ብታደርግ ነው ደስ የሚል። ከመወደድም የተነሳ ምንም ኑሮ ምናምን እንትን ብሎን ሳይሆን ያው ባለን ነገራችን የሚያቀን ያው ያቀናል። ያው እግዚአብሔር ይመስገን አጠቃላይ ነው የምለው። እንግዲህ ያው ባለን አቅም በጓደኞቻችን እርዳታ በቤተሰቦቻችን ያው መንግስታችንም የተወሰነ ይሄ ነው ብልም ያው መደገፍ ባለብን ልክ አልተደገፍንም ቢሆንም ግን በቂ ነው። ሆኖም ቀጣይ እግዚአብሔር ፈቅዶ ከዚህ የተሻለ ለመስራት እቅዱም አለን። ቦታም ቢሰጠን ከዚህ የበለጠ አዘምነን ለመስራት ዝግጁ ነንና አሁን እንግዲህ እንዳየኸው ቦታውን አይተሃል። በጀርባን ብትሄድ ቦታ ዝግ ነው፣ በዚህም ብትሄድ ቦታ የለም፣ በዛም ብትሄድ የለም። ለፓርኪንግ እንኳን መኪና ማሳደሪያም ቦታም የለንም።
ሆኖም ይሄ በቂ ነው እግዚአብሔር ይመስገን። ግን ቀጣይ ከዚህ በተሻለ መልኩ አሁን እንግዲህ እኛ የመጀመራችን ነው ይሄ እውነት እኔ እንግዲህ እቺ ባለችን አቅም በትንሽ ውስን ሀብትና በትንሽ ውስን እውቀት ነው የሰራ ነው። እግዚአብሔር ፈቅዶ ደግሞ ቀጣይ ላይ ቦታ ብናገኝ ይሄም ተሞክሯችን ነው። ቀጣይ ከዚህ የበለጠ አዘምነን እንደምንሰራ ሙሉ ተስፋ አለኝና የክልሉ አመራሮችንም ያው አይተሃል፣ የዞን አመራሮችንም አይተሃል፣ ከተማ አስተዳደሩንም አይተሃል እና ይሄ ደኔ ከምንም በላይ ነው። ተስፋም ሰጥተውኛልና እግዚአብሔር ከፈቀደ እስኪ ከነሱ ጋር አይኖ ብዬ ቀጣይ የበለጠ ህዝቤንም አገሬንም ጓደኞችንም ማስደስትበት ጊዜ ይኖርኛል ብዬ አስባለሁ። ቀጣይ አጠቃላይ ብዙ ናቸው። ያው ይሄ ነው ብሎ መግለጹ እከለ ብዬ ያው መናገሩ ይከብደኛል። በጣም ብዙ ወጣቶች ያው በሀሳብም ገብቶ ወጥቶ ያዩ አስተያየትም ብቻ ብዙ ይሄ ነው ስሉን የነበሩን ሰዎች እግዚአብሔር ስጥልን። ያው መክፈል አልችልም ታከፋ ያርገን። ያው ምንም ምለው ነገር የለም። እኔ ቦንጋ እንግዲህ ተወልጄ ያደኩባት እምብርቴን የቀበርኩባት ሀገሬ ናት። እውነት ለመናገር እኔ መኪና መግዛቱንም ጠልቼም አይደለም። በቃ ቅድም እንዳልኩ ሀገሬን ወዳታለሁ። በእውነት እኔ አሁን ኖሮኝ አይደለም ሲጀምር ምንም ኖሮኝ አይደለም። ጓደኞቼም ያውቃሉ። ከጓደኞቼም የተበደርኩኝ ነው። ከዛም ከባንክም ስል ከዛም ከዚህም ስል ነው ለዚህ ይሄን ሰርቼ ለማድረስ የቻልኩትኝና ምን ልፈልጌ ነው በዋናነት እኔ አገሬን ወደዋለሁ። በቃ መነሻ ይሆንልኝ። አሁን ብዙ ጊዜ እኛ አካባቢ እንዳየኸው አልጋ የለም ሆቴል የለም ምናምን ነው የሚባለው ስቲል እስከ ቅርብ ጊዜ ድረስ ማለት ነው። እንግዲህ እኔ አሁን ሰርቼ ማሳየት አለብኝ። ጓደኞቼም በእኔ ልክ ነገ ላይ ተነሳስተው የጀመሩትም አሉ የኔ ጓደኞች። ቀጣይ ላይ በቃ በጋራ ተባብረን አገራችንን ከሌላው አካባቢ እኩል ለማድረግ እቅድም ስለነበረኝና ለዛ ነው ወደዚህ ኢንቨስትመንት የገባሁት። አሁን አጠቃላይ እኔ ለዚህ ደርሳለሁ ብዬ አላሰብኩም። ድፍረት ነው፣ ከምንም በላይ ድፍረት ያስፈልጋል። ያ ድፍረት ላይ ደግሞ እግዚአብሔር ሲታከልበት ትደርሳለህ። ማትደርስበት ነገር የለም። ያው ብቻ እኔ አላውቅም፣ መናገር ነው የሚከብደኝ በጣም። ሆቴል ነው፣ አልጋ አለው፣ ሙሉ የተሟላ ነው። ያው ቀደም አንተም እንዳየከው ቀርጸከዋል። ሙቅ ቀዝቃዛውም አልጋዎቹም በጣም የሚያማምሩ ናቸው። ብራንድ የሆኑ እቃዎች ናቸው የተጠቀምናቸው እና ሆቴል ማነው ምግብ አገልግሎቱን ቀጣይ እንሰጣለን። የመጠጥ አገልግሎት አለ። ሁሉም የተሟላ ነው። ሁሉም ነገር አለ። በቃ ወጣቱም ቢሆን ከዚህ ቀደም አባቶቻችን ቢሆኑ ታላላቆቻችንም ቢሆኑ ወደዚህ ዘርፍ ውስጥ ቢገቡ በቃ እነሱም ይጠቀማሉ፣ አካባቢዎችን ይጠቅማሉ። እኛ አሁን ከፋ ላይ አልጋ የለም ከፋ ላይ እዚህ ነው የሚባለው ነገር ሁሉ ይጠፋና ለስብሰባም ለምንም የተመረጠች አካባቢ እንድትሆን እናደርጋለን። በቢጣ ወረዳ የፓርቲና የመንግስት የ6 ወር አፈጻጸም ያለበት ደረጃ ተገመገመ። በመድረኩ የወረዳ ዋና አስተዳዳሪ አቶ ታምሩ እምሩ፣ የወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ታጋይ አዴሎ እንዲሁም የካፋ ዞን ኢንስፔክሽን ጽህፈት ቤት ኃላፊ አቶ ተመስገን ገብረ ጊዮርጊስ ተገኝተዋል። በዕለቱም የፓርቲና የመንግስት የ6 ወር የስራ አፈጻጸምን በየደረጃው የቀረበ ሲሆን በቀረበው ሪፖርት ላይ የወረዳው አጠቃላይ አመራሮች ውይይት በማድረግ ያሉ ጠንካራ አፈጻጸሞችን በማጠናከር እንዲሁም የታዩ ክፍተቶችን ለቀጣይ 6 ወራት እቅድ አካል በማድረግ ስራዎችን ለማከናወን ቅድመ ዝግጅት ማድረግ እንደሚገባ በመድረኩ ተጠቁሟል። የወረዳ ዋና አስተዳዳሪ አቶ ታምሩ እምሩ በዕለቱ ባስተላለፉት መልእክት አሁን የቀረበውን የፓርቲና መንግስት የ6 ወራት አፈጻጸም መነሻ በማድረግ ባለፉት ጊዜያት የነበሩ ክፍተቶችን በተደራጀ ሁኔታ ማረም የሚያስችል እቅድ በሁሉም ተቋማት በማቀድ በቀጣይ ለተግባራዊነቱ በጋራ መነሳት ተገቢ መሆኑን አመላክተዋል። የፓርቲ ስራ አስፈጻሚ በሚመለከት በሁሉም ማህበራዊ መሰረቶች የነበሩ የተግባር አፈጻጸሞች ላይ በጥልቀት ውይይት በማድረግ የነበሩ ክፍተቶችን በመለየት በቀጣይ ጠንካራ መሰረት ያለው የፓርቲ አደረጃጀት መፍጠር የሚያስችል እቅድ በማቀድ ወደ ስራ መግባት እንደሚያስፈልግ በውይይቱ መግባባት ላይ መድረሱን ዋና አስተዳዳሪው ጠቁመዋል ሲል ዘገባውን ያደረሰን የወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው።
በአራዳ ከተማ አስተዳደር ምክር ቤት ሲካሄድ የቆየው አንደኛ ዙር 3ኛ ዓመት 8ኛ መደበኛ ጉባኤ የቀረቡ አጀንዳዎችን በማጽደቅ ተጠናቋል። አጠቃላይ የግማሽ ዓመት የሥራ ሪፖርት በከተማ አስተዳደሩ ከንቲባ በአቶ ጥላሁን ወርቁ ቀርቦ የምክር ቤቱ አባላት በሙሉ ድምጽ አጽድቀዋል። በመቀጠል በተነሱ ጥያቄና አስተያየቶች ላይ የከተማ አስተዳደሩ የሥራ ኃላፊዎች ምላሽ መስጠታቸው ተገልጿል። በተጨማሪም ለምክር ቤቱ አባላት አጠቃላይ ከተማ አስተዳደሩ ከተቋቋመበት ጊዜ ጀምሮ የተከናወኑ ዝርዝር ተግባራትን የሚያሳይ ዶክመንተሪ በቪዲዮ መልክ ቀርቧል። በመጨረሻም በጉባኤው የከተማ አስተዳደሩ የመጀመሪያ ፍርድ ቤት አጠቃላይ የ6 ወራት የሥራ አፈጻጸም ሪፖርት በፍርድ ቤት ፕሬዝዳንት ቀርበው ውይይት ተደርጎበት ጸድቆ ጉባኤው ተጠናቋል። ወደ ሌላ ዜና ስናልፍ በጣሊያን ተወስዳ የነበረችው የመጀመሪያ የኢትዮጵያ አውሮፕላን ፀሐይ አዲስ አበባ ገባች። በጣሊያን መንግስት ፀሐይ አውሮፕላን ለኢትዮጵያ ለመመለስ መስማማቱ ይታወሳል። ለዝርዝሩ አዳሙሸቱ በፈረንጆቹ በ1935 በኢትዮጵያ ለመጀመሪያ ጊዜ ተገጣጥማ በረራ ያደረገችው ፀሐይ አውሮፕላን ከበርካታ ዓመታት በኋላ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ደርሳለች። ከጣሊያን ወደ ኢትዮጵያ የተመለሰችው ፀሐይ አውሮፕላን በአድዋ ድል መታሰቢያ እንድትቀመጥ መደረጉም ተነግሯል። የአዲስ አበባ ከንቲባ አዳነች አበበ ፀሐይ አውሮፕላንን ተረክበው በአድዋ ድል መታሰቢያ ለጎብኚዎች ምቹ በሆነ ስፍራ ማኖራቸውን በማህበራዊ ትስስር ገጻቸው አስታውቋል። ፀሐይ በ1935 ሄር ሎድዊንግ ዌበር የተባለው ጀርመናዊ ኢንጂነር እና የንጉሱ ፓይለት በወቅቱ ከነበሩ ኢትዮጵያውያን ጋር በመሆን በኢትዮጵያ የተሰራች የመጀመሪያዋ አውሮፕላን ነች። አውሮፕላኗ ፀሐይ የሚለውን ስያሜም የቀዳማዊ ኃይለ ሥላሴን ልጅ ልዕልት ፀሐይን ለማሰብ የተሰጠ መሆኑን ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ ያመላክታል። ፀሐይ ባለ 2 መቀመጫና 2 መቆጣጠሪያ ያላት ብሎም የባለ ከፍተኛ ኃይል ሞተር ባለቤት ተደርጋ የተሰራች አውሮፕላንም ነች። ፀሐይ ኮምፓስ፣ የአብራሪ መቆጣጠሪያዎች፣ 2 ያለ ፍሬን ማቆሚያ የተገጠሙ የማረፊያ ሽክርክሪቶች እንደነበሯትም ተመላክተዋል። የፀሐይ አውሮፕላን ሞተር ባለ 2 ሲሊንደር ዊልተር ቬነስ ሲሆን የውሃ ማቀዝቀዣ ስርዓት የነበረው የ115 የፈረስ ጉልበት ባለቤትም ነበር። ፀሐይ ከሁለተኛው የዓለም ጦርነት በፊት በኢትዮጵያ የተሰራች ብቸኛው አውሮፕላን ነበረች። ፀሐይ በውስን ሀብትና ስፍራ በጊዜው የነበሩትን አናጺዎች እውቀትና የእጅ ጥበብ በመጠቀም የተሰራች አውሮፕላን ስትሆን የ1930ዎቹ የአቪዬሽን ጥረት ማሳያ ሆና የተፈጠረች አውሮፕላንም ነች። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም